ባህላዊ የሆነውን የሽናሻ ብሔረሰብ ምግብ አዘገጃጀት አሳያችኋለሁ። ጭምቦ ይባላል። ይህ የጭምቦ ዝግጅት እንግዲህ በብሔረሰቡ በጣም የሚታወቅና ጣፋጭ ምግብ እንደሆነ ሰምቻለሁ። ይህንኑ የጭምቦ ምግብ አዘገጃጀት የሚያስቃኙን አንድ እናት አጠገቤ ይገኛሉ። እሳቸው መኖሪያ ቤት ነው የምንገኘው። አጠቃላይ ስራውን ያስቃኙናል። እስኪ በቅድሚያ እንተዋወቅ። እሺ፣ ስሜ ጀማይቱ ጉያ እባላለሁ። የሽናሻ ብሔረሰብ ነው የመጣው። ጭምቦ በዶሮ ባይብ በቅቤ እንደዛ ነው የሚቀርበው። እንደዚህ ይጣዳል። ለመጋገረው ትንሽ ይጋልና እዛ ላይ ዶሮ ይጨምራል። ጭቅማም አበሽናት ከላይ ይጨመራል ለሽታ። ይሄ ከበሰለ በኋላ ቂጣውን ተጋግሮ ቂጣ ላይ ይጨመራል። ቂጣ ላይ አይብ ጋራ ይጨመርና ይበላል። አሁን ቀጣይ ጭምቦ እጋግራለሁ። ይሄ በቀዩ ነው። አረንጓዴም አለ ቆጭቆጫ። ይሄ ቅቤና ወተት ደግሞ ከመሃል ላደርግና ስጋውን ይሄን ይመስላል። አሁን የቀረ መብላት ብቻ ነው። ቤተሰብ ጋራ ጓደኞቼ ወዳጆቼ ጋራ አንድ ላይ ተሰባስበን እንበላለን። ተመልካቾቻችን እንግዲህ በዚህ በአሶሳ ከተማ ተገኝተን በጉጉት ስንጠብቀው የነበረው የጭምቦ ባህላዊ ምግብ እንግዲህ እንደምታዩት በአማረ መልኩ ለምግብነት ተዘጋጅቷል። እንግዲህ ሙሉ ቤተሰቡ የጀማይ ቤተሰብም ምግቡን ለመመገብ በዝግጅት ላይ ነው የምንገኘው። ሲያዩት ራሱ እጅግ በጣም ያምራል። በጣም ያምራል። እጅግ በጣም ይጣፍጣል። እኔ እጅግ በጣም ተመችቶኛል። ማደን ጤንጾ ካሾኮልማ ተይኖይማ